ኦኬ አማርኛ የምትሰሙት በአማርኛ ነው የሚያስተላልፍላችሁ ወይ ኦሮምኛ የምትሰሙም ትንሽ ቆይቼ በኦሮምኛ እኔ ከእናንተ የሚፈልገው ነገር ይሄ ነገር ቆይቶብኛል ሆስፒታል ሄጃለሁ አከዝም ብዬ ነው የምጫወተው ጉሮሮዬ ውስጥ ተዘግቷል ጉሮሮ ውስጥ በጣም ነው የሚያመኝ አንደኛ ነገር ሁለተኛ ደግሞ በጣም ጉሮሮዬ ውስጥ በጣም ነው እንትን ድርቀት ምናምን ነገር ይሰማኛል በጣም ያመኛል ልቤ ደግሞ እንደ እሳት ነው የሚያቃጥለኝ አፍንጫዬ ዝም ብሎ ይዘጋል ምንም ነገር እንትን ንፍጥ ምንም ነገር ውሃ የሚያክል እንትን የሚወጣ ነገር የለም
ዝም ብሎ ይዘጋል። ምንም ነገር እንትን የለም። ልቤን ግን በጣም ነው የሚያቃጥለኝ። ከዛን ሆስፒታል ሲሄድ ምናምን ነገር ተነገረኝ እና እኔ ከሞትኩኝም ከእናንተ የምፈልገው ነገር ሁላችሁም አስቀይማችሁ ከሆነ በዚህ ፌስቡክ ላይ ሁላችሁም ይቅርታ እንድታደርጉልኝ ነው የምፈልገው። ለምን እኔ ጸጉሬንም የተላጨሁት በሞትም እኔ በዚህ ጸጉር መሞት ስለማልፈልግ በሞትም ያኔ ለዚህ ብዬ ነው ጸጉሬን የተላጨሁት። አንደኛ ነገር ለዚህ ነው። ሁለተኛ ደግሞ ከእናንተ የምጠብቀው ነገር ሁላችሁም ጸሎት እንድታደርጉልኝ ነው የምፈልገው። ጸሎት አድርጉልኝ። ijoolleen keenya guutuun keessanii rabbiif jedhaatii namoonni waasinii balleessee jiraadhe, namoonni feesbuukii kana irratti isin arrabsee jiraadhe, namoonni feesbuukii kana irratti isin xiqqeessee jiraadhe rabbii jedhaatii afootu naa jedhaa. Kan isinirraa barbaadu kanuma. Ani isinitti garuu kolfa fakkaata. Kolfa isinirra isin ga'a jechuudha. Utuman kolfu utuman xawadhu utuman isinii wajjiniin qallii qalladu anis akkas ta'e eenyuun iyyuun ba'a. Ani yookiin waan haa gootaniif miti. Waan haa gootaniif miti kanan dhufee isinirratti madde. Akka namni gizee waan kana dubbadhu qalliidha jettanus nan beeka. Gizee waan kana dubbadhu akkasin qalliidha jettanus nan beeka. Maaliifi gatiin yeroo baay'ee qalladuuf gatii yeroo baay'ee xabadhuuf isinitti qallii fakkaata. Nan beeka. Isinitti qallii fakkaatu malee anaa dhukkubaa. Yoon du'ellee rabbii jedhaatii dhiifama akkanaa gootan du'aayii dhaan akkana jabeessitan isin jedha hundi keessan iyyuu jechuudha. Kanaadha wantan isin gaafadhu. Tokko wantan isin gaafadhu hin jiru. ውድ አማርኛ የምትሰሙ ሰዎች አንድ ሰውን አስቀይማችሁ ከሆነ ለፈጣሪ ብላችሁ በምታምኑበት ይቅርታ እንድታደርጉልኝ ነው የምፈልገው። እኔ ታምሜያለሁ። በኮሮና ከተያዝኩኝ እኔ ቆይቻለሁ። ቢያንስ የሆነ አጋጣሚ የሆነ ሰዎች አሉና ጓደኞቼ ናቸው ጉንፋን ነው የሚያመኝ አለኝ እና እኔ አላወቅኩትም እና ጠርጥሬ ያለው እዛ ነገር ልጁ ልክ ቤቱ ሲሆን ጠርጥሬ ነበርኩኝ። እኔ እየጠረጠርኩት ነበረ እና እንግዳ ነው ምን ላድርግ መጣለው ቤቴን አለኝ። ጠርጥሬ ነበርኩኝ እየጠረጠርኩኝ ጉንፋን ነው ምናምን ነገር አለኝ እና እኔ ጠረጠርኩኝ እና እንዴት ነው ጉንፋን ነው ያዘኝ ሲጃራ ምናምን የሆነ ሰው ከቤልጅየም ሲጃራ አምጥቶለት እሱ ሲጃራውን ፈረንሳይ ውስጥ የሚስበው ሲጃራ ትቶ የቤልጅየም ሲጃራ እያሳበ ነበርና ሲጃራውን ቀይሬ ነው አለኝ። እኔ አላወኩትም። ከዛን እኔ ደግሞ ያንን ነገር ጠርጥሬያለሁ። ይሄ ነገር በጉንፋን አይነትም ይመጣል ሲባል እኔ ሰምቼ ነበርኩኝና አጋጣሚ ሰሞኑ ዝም ብሎ አፍንጫ የሚዘጋል ጧት ስነሳ ጉሮሬ ምናምን ነገር ደርቆ እንደ ቁስል ነው የሚያመኝና ልቤ ስራ ቦታ ምናምን ነገር ሁኜ ልቤ እንደ ድሮ አይደለም። በቃ ምግብ የተመገብኩት ምግብ እንደ እሳት ነው የማያቃጥለኝ፣ እንደ እሳት ነው የማያቃጥለኝ ልቤ። እጄ ወተት ጠጣለሁ፣ ምንም ነገር አልተለወጠኝ። አፍንጫ የተዘጋብኝ በቃ እኔ እጄ ተመረመርኩኝ እና ሰዎቹ አለብኝ ቤቴን ረፋሉኝ። ማለቼ ቤት ውስጥ ተቀመጥኩኝ። ለምን ጸጉሬን ተላጭቸውት ብሞት ለራሱ ለምንድነው ያን ይሄኔ መሰለ ጸጉር ይዤ ከምሞት ለምን ጸጉሬም ተልጬ ለእናንተም ደግሞ ለምን ይሄ ልጅ የጠፋ ለምን ጠፋ ሳትሉኝ የሆነ ታምሜያለሁ። አስቀይማችሁ ከሆነ እኔ እናንተን ብዙ ሰዎችን ተሳድቤያለሁ፣ ብዙ ሰዎችን አስቀይሜያለሁ፣ ብዙ ሰዎችን እዚህ ፌስቡክ ላይ በጣም ብዙ የማይሆኑትን ነገርም ብዬ ስለሰደብኳችሁ እኔ እናንተን ለፈጣሪ ብላችሁ ሁላችሁንም የሚያስቀየምኩትም ሰዎች ይቅርታ እንድታደርጉልኝ ነው የምፈልገው። ሁላችሁም ይቅርታ ከናንተ ይቅርታ ነው የምፈልገው። ምንም ነገር አልፈልግም። በምታምኑት ጸሎታችሁ በጸሎታችሁ እንዳትረሱኝ። ከዳነኝ ካልተዳንኩኝ ደግሞ
አልহামዱሊላህ ምንም ችግር የለም። አላህ ያመጣ ነገር ስለሆነ ሁሉንም ነገር በጸጋ መቀበል ነው። ከሞትኩኝም አልহামዱሊላህ ከኖርኩኝም አልহামዱሊላህ። ሰዎቹ ውሸት ነው እያላችሁት ነው። ወላሂ ውሸት አይደለም፣ ውሸት አይደለም። እኔ በነፍሴና ጸጉሬም ማለት ነው እውነቴን ነው የምላችሁ። እኔ ጸጉሬን እኔ ለጸጉሬ እንኳን እየለቀስኩኝ ነው። ሰው በህይወቱ ላይ አይቀልድም። ብቀልድ ምን ልታደርጉልኝ ነው? እኔ የምቀልደው ምን ታደርጉልኛላችሁ? እስቲ ምን ታደርጉልኛላችሁ? ብር አገኝበታለሁ ወይስ ነፍሴ ላይ የምቀልደው ነገር ብር ነው የማገኝበት ወይስ ምንድን ነው? ቀልድ ነው ምናምን ነገር የምትሉት ብር አገኝበታለሁ። ቆይ ብር ነው የምትሰጡልኝ ወይስ ምንድን ነው? ብር ነው የሚያገኝበት መጥቼ ህይወቴ ላይ የምቀልደው? ቤተሰብ እኮ አለኝ እኔ። ወይ ፌስቡክ ላይ መታችሁ እንድትከታተሉኝ ነው? እኔ ፌስቡክ ላይ መታችሁ እንድትከታተሉኝ ነው ወይስ ምን ታደርጉልኛል? ተከታተላችሁኝ አልተከታተላችሁኝ? 6000 ሰው ተከታተለኝ፣ 5000 ሰው ተከታተለኝ፣ ምን አደርግልኛል? እኔ የመጣሁበት ፌስቡክ ላይ አንደኛ ነገር ይቅርታ እንድታደርጉልኝ ነው።
ብዙ ሰዎቹን ስለሰደብኩኝ፣ ብዙ ሰዎቹን ስላስቀየምኩኝ፣ ብዙ ሰዎቹን ስለሰደብኩኝ እና ስላንቋሸሽኩት ለፈጣሪ ብላችሁ ይቅርታ አድርጉልኝ ለማለት ኃይል ነው የመጣሁት እንጂ እኔ ለሌላ ነገር አይደለም። እንደውም ብሞት አንድን ሰውን ይቅርታ ሳልጠይቅ እንትን